እንግዲህ ነጭ ነጯ ላይ መቅረብ ከጀመርን ያው እንዳያችሁ ቆይቻችኋል። እኔ ጎጃም ከገባው በኋላ የጎጃም መግባቴን ተከትሎ በተነሳ አቧራ ምክንያት ጸንቶ የቆመውን የመረጃ ቴሌቪዥንን ለአማራ ትግል ለአማራ ሕዝብ በተለይ ለኢትዮጵያውያን ድምፅ ሲሆን የኖረውን ድምፅ ሆኖ የቆየውን እንደገና ደግሞ በሀዘንም በደስታ ጊዜ የነበረውን በጣም ቅን ሰዎች ያቋቋሙትን የመረጃ ቲቪ የሚበጠብጡ ሰዎች የሚያውኩ ሰዎች ስለተነሱና ዘመዴ ከጎጃም ካልወጣ እንዲህ እናደርጋለን እንዲህ እንሆናለን የሚለው ነገር ስለበዛ እኔ እነሱም መረጃ ቲቪ በእኔ ምክንያት አይደለ ስለ አንዱ ሲባል አይደለ ለአንድ መሰናክል ከምትሆን ራስን በወፍጮ ድንጋይ አስረህ ባህር ስጠም ነው የሚለው እና ያንን በኤልያስ ትጋት በባለቤቶቹ ገንዘብ በጣም መስዋዕት አድርገው የከፈል ለኢትዮጵያ ሕዝብ የቀረበን ተቋም በእኔ ምክንያት ከሚበጠበጥ እኔ ለምን በለመድኩት በቴሌግራም ገብቻ አላገለግልም በሚል እናንተ ቀጥሉ፣ እኔ በዚህ በራሴ በቴሌግራሜ እና በቲክቶክ ይቀጥላለሁ ብዬ ነው የወጣሁት። ከዛን ጊዜ ጀምሮ እንግዲህ እኔም ከጎጃም አልወጣሁም። ጎጃም የሚሆነውን ነገር ሁላችሁም እያያችሁ እየተመለከታችሁ ነው። እግዚአብሔር የተመሰገነ ይሁን። እስከ መስከረም ጎጃም ቆያለሁ። ከሚቀጥለው ሳምንት ጀምሮ ደግሞ በተጠናከረ መልኩ ውግናዬ ለግለሰቦች አይደለም፣ አበበ ከበደ ለሚባል አይደለም። ውግንናው ለህዝብ ነው። የህዝብን ብሶት የህዝብን ችግር ነቅሰን እያወጣን መንግስትም ቢሆን ስህተት የሰራው ነፃ አውጪ ግሩፖችም ከሆኑ ስህተት የሰሩት በመረጃና በማስረጃ እንሞግታለን ማለት ነው፣ እንነጋገራለን። የትኛውም የኢትዮጵያ ክፍል ውስጥ ያሉትን ጨቋኞች፣ ጨፍጫፊዎች የሰሩትን ደግሞ ማንም ይሁን ማንን ያለ ስህተት በማሞገስ በሞራል በመስጠት ድጋፍ በመስጠት እንቀጥላለን ማለት ነው። ስለዚህ እኔ እስከ መስከረም ነበር ቆያለሁ ያልኩት። የመስከረም ቆይታ የሚያጥር ይመስለኛል። ካላጠረም ግን እስከ መስከረም ድረስ ጮቄ ተራራ ላይ ጎጃም ተስማምቶኛል። ነጭ ማኛ የጤፍ እንጀራው ተስማምቶኛል። በዚህ በጾም ያለው የድንች የአትክልት ወጥ የሽሮ ወጡ እንዴት እንደሚጣፍጥ ልነግራችሁ አልችልም። ደግሞ ምን የመሰለ ብርዙላ አለ እና በጣም በጣም ጥሩ ነው። ለኔ ጎጃም ተመችቶኛል። ጮቄ ተራራ ላይ ብርዱ ትንሽ ያስቸግር ነበር። ለሱ ምግብና ልብስ ነው የሚያስፈልገው። በደንብ እየተመገብኩና እየለበስኩ እዛ ቆያለሁ። ሌሎችም ቦታዎች እነ መገዘዝ እነ ራስ ደጀን እንሄዳለን። ከወሎም ደግሞ እነ ዞብል ተራራ ሄደን ተራራ ላይ መቀመጥ ጥሩ ስለሆነ እዛ ላይ ተቀምጠን እንቃኛለን ማለት ነው እና በዚህ አጭር ቀን ውስጥ እግዚአብሔር ይሄንን አድርጓል። ደግሜ እናገራለሁ። እኔ ማገልገል የጀመርኩት ወይም ህዝብ ሐሳቤን ይወቅ ብዬ መግለጽ የጀመርኩት ገና በልጅነቴ ሶስት መጻሕፍትን ጽፌያለሁ እና ከመጻሕፍቱ ሌላ ግጥም ዜማዎችን ሳዘጋጅ ቆይቻለሁ ለቤተክርስቲያን ዘማሪያን ማለት ነው። እናንተ ሁላችሁ በየቤታችሁ የምትዘምሩትን ሰንበት ተማሪዎች የሚዘምሩትን ዝማሬ ደርሻለሁ። ከዚያም በኋላ እንግዲህ በብዕር ስም ምስክር ከካታኮምብ በሚል በነፃው ፕሬስ ዘመን የራሴን ሀሳብ በልጅነት እድሜ ሳስተላልፍ ቆይቻለሁ። መቼም የኔ ጽሁፍ ትንሽ ጠንከር ጠጠር ያለ ስለሆነ እውነት ቢሆንም መቋቋም የሚያቅታቸው ሰዎች ስላሉ በእኔ ምክንያት እነ ሄኖክ ዛሬ የዛሀበሻው ሄኖክ ያኔ ኢትዮጵያ ነበር፣ እነ መኮንን ዛሬ አሜሪካ ናቸው፣ እነ አብነት እነዚህ ልጆች በእኔ መከራ አይተዋል። በተለይ ሄኖክ ዛሀበሻ ብዙ ጊዜ ታስሯል። ውለድ ይሄ ጸሐፊ ማን ነው? ምስክር ከካታኮም ማን ነው ተብሎ እሱ ደግሞ አልናገርም የአምደኛዬን እንትን አልሰጥም በሚል ህጉም ስለሚፈቅድለት እየታሰረ ሲፈታ ቆይቷል ማለት ነው። ከዚያ በኋላ የዘመነ ተሐድሶ ሲመጣ መጀመሪያ በመጽሔት ከዛ በኋላ ፌስቡክ መጣ። በፌስቡክ
ያው ስተጋተት ከርሜያለሁ ማለት ነው። ከነትዝታው ደሳለኝ፣ ከነትዝታው ሳሙኤል፣ ከነበጋሻው ደሳለኝ፣ ከነዘርፌ፣ ከነማጋ እነሱ ኦርቶዶክስን መስለው ኦርቶዶክስን ሆነው በኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ ሆነው ተኩላ ሆነው በጎችን ለመብላት ሲሉ እኔ የሐረርጌው መራታ የሐረርጌው ቆቱ ዘመዴ ደግሞ አይሆንም ይሄ ትክክል አይደለም በሚል መጋፈጥ ጀመርኩኝ። እስከ ከርቸሌ ድረስ አድርሶኛል። ቃሊቲ ጠጥቼበት ወጥቻለሁ። በጊዜው የነበሩት እነ አቦይ ስብሐት ነጋ ለነበጋሻው ደሳለኝ በማገዝ ዳኞችን በማዘዝ እኔ የእስር ቲኬት ተቆርጦልኝ ወደ ቂሊንጦ ነው ቃሊቲ ነው ቃሊቲ ዞን 2 የሚባል ቤት እንግዲህ ከርሜ የመጣሁት በጣም ደስ የሚል የጉብኝት ጊዜ አሳልፌ ነው የመጣሁት። እዛ የጸሎት ቤት አቋቁመን ዛሬ እዛ ያለ ልጅ መዝሙር የሚባል ልጅ አሁን ወደ እንግሊዝ ወይ ወደ ጣሊያን ገብቷል። ዲያቆን መዝሙር እዛ ነበረ። የመንፈሳዊ ኮሌጁ የተማሪዎች ህብረት ፕሬዝዳንት የነበሩት አንድ መጋቢ ሐዲስም እዛ ነበሩ። አባ ህፃንም እዛው ታስሮ ያው ከኛ ጋር ነበር። ዛሬ አባ ህፃን ባለ ጊዜ ናቸው። ቤተክርስቲያኒቷም ያው ይጠቅማቸዋል። ጥሩ ቦታ ነው ያሉት። ያኔ ግን እስረኛ ነበሩ። ቃሊቲ በሌላ በሃይማኖት ጉዳይ አይደለም በሌላ ወንጀል ነው የታሰሩት። ግን አንድ ላይ አንታ ጥሩ ጊዜ ያሳልፈን ፋሲካን እንደውም የዚህን የአብይ ጾም እዛ ነበሩ። የካቲት ጾሙ ሊገባ ሲል ገባው። ጾም ከተፈታ በኋላ ሰኔ 7 ሰኔ ምናምን አካባቢ ወጣው ማለት ነው ከቃሊቲ። ስወጣ ደግሞ ዝግጅት ተዘጋጅቶ የነበራችሁ ልጆች እነ ወንዴ ሹሬ ወንድሙ ሹሬ እንዴ እነ ዳኒ እነ ማህተመ ጓደኞች በዛ ያፈራ ነው። ያ ዞኑ በሙሉ ስብሰባ አድርጎ ዝግጅት አዘጋጅቶ ሽልማት ተሸልሜ ነው ከቃሊቲ የወጣሁት ማለት ነው። እንደውም ደብዳቤ ጽፌ ትንሽ ወር ይፈቀድ ሲባል አይ አመክሮ ተሰጥቶ ነው ይሄን ያህል መቆየት አይገባህም ውጣ ተብዬ ናፍቆ ጥሞይ ማለት ነው የእስሩ ማለት ነው። እንግዲህ ከዛ በኋላ ያው እኔ ቤት ወጥቼ እናት ቤተክርስቲያን አውደ ምሕረቷ ላይ ነው የቆየሁት። እኔን ያሳሰሩኝ ሰዎች ግን ያው መቋቋም ስላልቻሉ ቀጥታ ወደ ፕሮቴስታንት ሄደዋል። ዛሬ እነበጋሻው ፓስተር ሆነው ቸርች ከፍተዋል። እነ ትዝታው ፓስተር ሆነው ቸርች ከፍተዋል። እነ ዘርፌ ፓስተሪት ሆነው የሴቶች ፓስተሪት መሰለኝ ቸርች ትክፈት አትክፈት አላውቅም፣ ግን መንፈስ ሞላለሁ ብላ ስትሞላ እሳት ስትል አያታለሁ። በወቅቱ ግን እኔን በእሳት ገርፈው ቃሊቲ ከተውኝ ነበር። እዛ ቃሊቲ ከገባው በኋላ ደግሞ እግዚአብሔር መንፈስ ቅዱስ እኔን ረድቶኝ አምጥቶኝ በሃይማኖቴ በእምነት ያቆይቶኝ አለው ማለት ነው። እንግዲህ ከፌስቡክ ቀጠልን። ፌስቡክ 620 ሺህ ሲደርስ ፌስቡክም ቀይ ያበራብኝና ድራሽ አባቴ ጥፋ ብሎ ያው ድራሽን አጥፍቶታል። ከፌስቡክ ወዴት እንሄዳለን ብዬ ስል ደግሞ ቴሌግራም መጣ። ቴሌግራም እንግዲህ ከመጣ በኋላ ይኸው ቴሌግራም አቅፍ አድርጎ ድግፍ አድርጎ እስከዛሬ ይዞኛል ማለት ነው። ቴሌግራም ላይ ያለን ወደ ዩቲዩብ ሄድን። ዩቲዩብ በ4 ወሩ ነው በ5 ወሩ ጓ ብሎ ቀይ አብርቶ ጥፋ ድራሽ ጥፋ አንተ አትመጥንም፣ እኛ ጋር መምጣት የለብህም፣ የኮሚኒቲውን ስታንዳርድ አትወክልም እና ደግሞ እንደዚህ ደግሞ አትደግፍም ብሎ ያው አባረረኝ። እኔም ደግሞ እሺ ብዬ በቴሌግራም የቀጠልኩኝ። ከዛ በኋላ ደግሞ ዩቲዩብ ላይ እንዳቆምኩ መረጃ ቲቪ አሁን መጣ። መረጃ ቲቪ ላይ እንዳያችሁት ለረጅም ለ4 ዓመት አካባቢ በጥሩ ሁኔታ መርሃ ግብራችንን ማቅረብ ጀመርን። ከዚያ ቲክቶክ በመሃል መጣ። ቲክቶክም እንደምታዩት በ15 ቀን አንዴ በመግባት መልእክት በማስተላለፍ በጣም በጥሩ ሁኔታ ቆየን። እቺኛዋ ግን ሸዋ ስገባ ዝም ተብዬ፣ ወሎ ገብቼ ዝም ተብዬ፣ ጎንደር ገብቼ ዝም ተብዬ፣ ጎጃም ስገባ
አቧራ ጭሶ በመጨረሻ ከመረጃ ቲቪ የእህል ውሃ ጉዳያችን በፍቅር ምንም ማንም ማንንም ሳያስከፋ ተለያይ